ሃይ ጋይስ ያሾ ቲም ነው። ሀብቴ ነኝ። ዛሬ አንድ ትልቅ የሥራ ዕድል ይዤ መጥቻለሁ። ከአንድ ድርጅት ጋር ስራ መስራት የምትፈልጉ ካፒታል መነሻ ካፒታል የሌላችሁ ነገር ግን ፉል ስኬል ናችሁ፣ ኢነርጄቲክ ናችሁ፣ ስራ መስራት የምትፈልጉ ከአንድ ሌጋል ከሆነ የሥራ ድርጅት ጋር ላገናኛችሁ ወይም ደግሞ እድል ልፈጥርላችሁ ነው የመጣሁት። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። መነሻ ካፒታል የሌላችሁ ነገር ግን ስራ መስራት የምትፈልጉ የትኛውም ሀገር ናችሁ፣ የትኛውም ቦታ ላይ ኢትዮጵያ ውስጥ ናችሁ፣ የትኛውም ቦታ ላይ ሆናችሁ ስራ የመስራት ፍላጎት ብቻ ያላችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ምናልባት የዚህ ቻናል አባል ካልሆናችሁ ሰብስክራይብ በማድረግ አባል ሁኑ። ሁሌም ደግሞ የምንለቃችሁ የሥራ ቪዲዮዎች እንዲደርሳችሁ የደወል በተኑን ተጫኑ። ቀጥታ ወደ ቪዲዮ። አሁን ላይ አብዛኛው ወጣት አገሩን እየተወ ወይም ደግሞ ካለበት አካባቢ ከቀየው እየተሰደደ ይገኛል። የሚሰደደው ደግሞ ሌላ ምንም ፍለጋ አይደለም፣ ስራ ፍለጋ ነው፣ እንጀራ ፍለጋ ነው። ራሱን፣ ቤተሰቡን፣ ልጆቹን፣ ሚስቱን ለመርዳት ለዚህ ነው የሚሰደደው። ነገር ግን አንዳንዴ ካፒታል ሳይኖረን ወይም ደግሞ ካፒታል ከሌለን ስራ ለመጀመር አብዛኛው ሰዎች እንቸገራለን። ምክንያቱም ስራ ለመጀመር መጀመሪያ ጭንቅላታችን ላይ የሚመጣው ምንድነው? ካፒታል ሊኖረኝ ይገባል ብለን ነው የምናስበው መጀመሪያ። ነገር ግን እውነታው ግን ዓለም ላይ ያለው እውነታ ግን እንደዛ አይደለም። ወይም ደግሞ ይሄ ብቻ አይደለም። አንድ ስራ ለመጀመር የግድ ካፒታል አያስፈልግም። ይሄ እውነታ ነው። አብዛኛው ወጣት ወይም ደግሞ አብዛኛው ትልቅ ደረጃ ላይ የደረሱ ሰዎች ብትጠይቋቸው የመጀመሪያ መነሻቸው ካፒታል አይደለም። ከቤተሰብ ወርሰው ምናምን የተነሱ ሰዎች እነሱ ስራ ጀመሩ ሳይሆን የቤተሰባቸውን ስራ አስቀጠሉ ነው የሚባል። ምንም አይነት ስራ አልፈጠሩም እነሱ። በቃ እንደዛ ነው። ስራ ፈጣሪዎች ደግሞ ኢንተርፕረነሮች ግን ብዙ ጊዜ ካፒታል ሳይኖራቸው ያለ ካፒታል ነው ትልልቅ ድርጅቶችን ራን እያደረጉ ትልልቅ ካፒታሎችን ትልልቅ ኢንቨስትመንቶችን የፈጠሩት። ይሄ የሚሆነው ደግሞ በሁለት ጉዳይ ነው። አንደኛው ውስጣችን ላይ ያለው ስኪል አለመረዳት፣ አለመመርመርና አለማወቅ። ውስጣችን ላይ የሆነ ስኪል ሊኖር ይችላል። ያ ማለት በተፈጥሮ ያለን ስኪል ሊሆን ይችላል፣ ወይም ደግሞ በትምህርት ወይም በኢንቫይሮንመንታል ፕሬሸር ሊኖረን ይችላል። የሆነ ስኪል ያ ወደ ካፒታል፣ ወደ ገንዘብ፣ ወደ ኢንቨስትመንት ሊቀየር የሚችል ስኪል ይኖራል። ስኪል ደግሞ እንደምታውቁት አብዛኛው ስኪሎች ኢንቨስትመንት አይጠይቁም ወይም ደግሞ ካፒታል አይጠይቁም። በቃ ስኪል ካለ እውቀት ነው፣ እውቀታችንን መሸጥ ማለት ነው ያ ማለት። ስለዚህ ስኪላችን አለመረዳት ብዙ ጊዜ ለስደት ያደርገናል። አሁን ላይ ሰው ጎዶ አይደለም የሚሰደደው። እውነት ለመናገር ስደት የምድር ሲሆን ነው። እንደምናየው አብዛኛው የኛ ወጣቶች የሀገራት የኢትዮጵያ ወጣቶች ስደት ምርጫ በማድረግ ከኢትዮጵያ ወደ ሳውዲ አረቢያ ወይም ደግሞ ወደ ሌሎች ዓለም ሀገራት ላይ የተሰደዱ ይገኛሉ። ነገር ግን በዚህ ስደታቸው ወይም ደግሞ በዚህ የስደት ጉዟቸው መካከል በጣም በህይወታቸው ወይም ደግሞ በሰው ልጅ ህይወት ሊገጥም ይችላል ብለው ያላሰቡት ትልልቅ ፈተናዎች እየገጠሟቸው ይገኛሉ። እስከ መሞት ድረስ ማለት እንግዲህ የመጨረሻ የሰው ልጅ ፈተና መሞት ነው። እስከ መሞት ድረስ ማለት ከስቃያቸው አንጻር ደግሞ ሞት ምርጫ አድርገው የተቀበሉ ሰዎችም አሉ እዚህ ስደት መሀል ላይ ያሉ ማለት ነው። ስለዚህ በመጀመሪያ የሀገሬ ልጆች ስደት ከመምረጣችሁ በፊት በመጀመሪያ ውስጣችሁ ላይ ያለውን ስኪል ወደ ውስጥ አስቡትና ምን አይነት ስኪል አለ፣ ይሄ ስኪል ደግሞ ወደ ገበያ እንዴት ሊቀርብ ይችላል የሚለውን አስቡ። ከዛ በኋላ እናንተ ምረጡ። መጀመሪያ ይሄን ልዩና ከዛ በኋላ ምርጫውን እናንተ ውስጣችሁ ላይ ምን አይነት ስኪል እንዳለ መርምሩት። እርግጠኛ ይኖራል። ወይ በተፈጥሮ አለ ደግሞ በትምህርት ሊሆን ይችላል፣ በፎርማ በኢንፎርማል ወይም ደግሞ አካባቢ በሆነ በልምድ የመጣ ስኪል ሊሆን ይችላል። ይህን ስኪል ራሳችሁን ወቁና ይህን ስኪል ወደ ኢንቨስትመንት ወይም ደግሞ ወደ ስራ ጀምሩት። ወደ ስራ ስትጀምሩት ስራው እንዳለ የሰራው ሁሉ ካፒታል ወይም ደግሞ ገቢ ያገኛል ማለት አይደለም። በቃ ስኪል እንዳለን ካወቅን ከዛ በኋላ ስማርት ወይ ተከትለን መስራት ነው። ስማርት ወይ ስንከተል ነው ብዙ ጊዜ ካፒታል ላገኝ ይችላል ወይም ደግሞ ገቢ ሊኖረን ይችላል። ከዛ ውጪ ዝም ብለን ስለተገረርን ያን ያክል ገቢ እናገኛለን ማለት አይደለም። ስማርት ወይ ተከትለን ስንሰራ ነው ካፒታል መገንባት የምንችለው ወይም ደግሞ መስራት የምንችለው። ሁለተኛ ደግሞ እድሎችን ተጠቀሙ። አሁንም ስደት ሌላ እድል ወይም ደግሞ ሌላ የስራ ምርጫ ሊሆን ይችላል ብዬ አላስብም። በፍጹም እንደዚህ ሀሳብ የለኝም። በመጀመሪያ ውስጥ ላይ ባላችሁበት ቤተሰብ ጋር ሆናችሁ ሊሆን ይችላል ወይም ደግሞ ባላችሁበት ቤት ውስጥ ናችሁ በዙሪያችሁ ያሉ እድሎች ሊኖሩ ስለሚችሉ እነዚህ እድሎች እያቸው፣ ተመልክቷቸውና ተጠቀሙባቸው። ብዙ እድሎች አልፈውናል፣ ችላ ብለን አሳልፈናቸዋል። አንዳንዴ ደግሞ ሳናቅ አልፈዋል። ምናልባት ሳናቅ ይለፉ ችላ ብለን ያሳለፍናቸው እድሎች ሁሌም በህይወታችን ስህተቱን ነው የሚሆኑት። ስለዚህ አሁን ብዙ ጊዜ እድል ቶሎ አይመጣም፣ ከስንት አንዴ ይመጣል። በሆነ እንቅስቃሴ ላይ ነው እድሎች የሚመጡ። እነዚህ እድሎች ግን በደንብ ብልጥ ሆነን ወይም ደግሞ ስማርት ሆነን ተጠቅመን ማሳለፍ አለብን። ስለዚህ ብዙ እድሎች በዙሪያችን ስላሉ ብዙ ሰው የተወሰነ ሰው እድሎችን ተጠቅሞ ራሱን የቀየረ ስላለ እድሎችን ተጠቅሙ። ብዙ እድሎች አሉ።
ብዙ ጊዜ አዋዋላችሁ እድል ይዞ ሊመጣ ይችላል። አነጋገራችሁ እድል ይዞ ሊመጣ ይችላል። የራሳችሁ ስብዕና እድል ይዞ ሊመጣ ይችላል። እነኚህ እድሎች ደግሞ እናንተ ሊቀይሩ ስለሚችሉ እነኚህን እድሎች ተጠቀማችሁ። ብዙ ጊዜ ወደ እናንተ የሚመጡ እድሎች ማለት ነው። እነዚህ ሁለት ወይችን ተጠቀሙና ራሳችሁ ላይ ያለምንም ካፒታል ስራ ለመስራት ወይም ደግሞ ለመፍጠር ሞክሩ። እዚህ ጋር አንድ እድል እኔ ላመቻችላችሁ። ምናልባት ስራ የመስራት ፍላጎት ያላችሁ በጣም ፉል ስኬል አፕ የሆናችሁ ባይዜ ሁሉም ሰው ስራ ስለፈለገ ይሰራል ማለት አይደለም። ማንም ሰው ስራ ሰራለሁ ብላችሁ ብትጠይቁት አዎ ሰራለሁ ነው የሚለው። ነገር ግን የሆነ ስራ ብትሰጡት እጭ ብሎ ነው የሚያልፈው። ስራ የመስራት ፍላጎት ያለባቸው ሰዎች ፉል ስኬል አፕ መሆን አለባቸው። ወይም ደግሞ ሁሉም የስራ ፍላጎት ሌቭል ይለያያል። በጣም ተቸግሮ በጣም አንድ ስራ ሰርቶ 1 ብር ማግኘት የሚፈልግ ሰው አለ። ይሄ ሰው ስራ ብትሰጠው 1 ብር ሳይሆን እሱ የሚፈልገው 1 ብር ነው የሚያገኘው ደግሞ የትየለሌ ሊሆን ይችላል። ስለዚህ ስራ የምፈልግበት ኢነርጂ ከፍ ማድረግ አለብን። ወይም ደግሞ ምንም አይነት ስራ ይምጣ እሰራለሁ ባለውን ሙሉ ለሙሉ ውስጣችን ላይ ማስገባት። ምንም ስራ ይምጣ መስራት አለባችሁ። ምንም ስራ ይምጣ ከወንጀል ውጭ የሆነ ስራ ማለት ነው። ፈጣሪያችሁን ከሚያሳዝንና ከወንጀል ውጭ የሆነ ስራ ምንም ስራ የለም። አሁን ዝቅ ብሎ በጊዜው ከፍ ማለት ነው የመሰለ ነገር የለም። ስለዚህ በዚህ ሌብል ካላችሁ አንድ የስራ ብንም ላመቻች ፍኖት ዲጂታል ህትመትና ማስታወቂያ ይባላል። ባህር ዳር ላይ ነው ያለ። ይህ ድርጅት በዲዛይንና በህትመት ስራ ላይ ነው ያለው። ያገለገሉ የህትመት እቃዎችን ይገዛል፣ ያገለገሉ የህትመት እቃዎችን ይሸጣል። በተለይ ደግሞ ጀማሪ የህትመት ቤት ሰራተኞችን ወይም ገና እየጀመሩ ያሉ ኢንተርፕረነሮችን በቀላል ዋጋ ኢቭን እስከ 75% ክፍያ ሰርተው እንዲሰጡ አይቶ ማለት ነው። ሰርተው እንዲሰጡ እስከማለት ምንም አይነት ትልቅ ተቋም አይደለም። ድርጅቱ ሰዎችን ለመርዳት ታለው ሀሳብ እሱም ለመጠቀም ሰዎችን ለመርዳት ሙሉ ለሙሉ ሰው ለመርዳት የተቋቋመ ድርጅት አይደለም። ቢዝነስ የራሱ ቢዝነስ ድርጅት ነው። ስለዚህ እናንተ ተጠቀማላችሁ፣ ድርጅቱም ይጠቀማል ማለት ነው። ያገለገሉ የህትመት እቃዎች እነዚህ የህትመት እቃዎችን በማቅረብ ለድርጅቱ በመሸጥ ማለት ነው። ከዛ ላይ ኮሚሽን ማግኘት መስራት ትችላላችሁ። ሁለተኛም ደግሞ ምናልባት እንዳስፈላጊነቱ ደግሞ ከላይ መያዝ ትችላላችሁ። ሁለተኛ ደግሞ አሁንም ያገለገሉ የህትመት እቃዎችን ይገዛል፣ ገዝቶ ይሸጣል። የህትመት ስራዎችን መስራት የሚፈልጉ ሰዎች ካሉ ሰዎች ጋር በጣም ብዙ ካፒታል የሌላቸው ግን ፍላጎት ያላቸው ስኪል ያላቸው በጣም ፉል ስኬል ሆነው ፍላጎት ያላቸው ሰዎች ካሉ ለእነሱም ይሸጣል። በጣም በተመጣጣኝ ዋጋ ስራ እንዲጀምሩ በማድረግ ያቀርባል ማለት የህትመት እቃዎችን ብቻ እነዚህ ያቀርባል። ገዢና ሻጭ በማገናኘት አብራችሁ መስራት ትችላላችሁ። ኢትዮጵያ ውስጥ የትኛውም ቦታ ላይ ሆናችሁ ማለት የትኛውም ቦታ ላይ ኢትዮጵያ ውስጥ ናችሁ መስራት ትችላላችሁ። እቃውን እንደተረከበ ክፍያ ይፈጽምላችኋል። ምናልባት ስራ መስራት ፍላጎት ካላችሁ በዚህ መስራት ትችላላችሁ። ድርጅቱ ያለው ባህር ዳር ነው። ፍኖት ዲጂታል ህትመትና ማስታወቂያ ነው ይባል። ከዚህ ድርጅት ጋር አብራችሁ መስራት ትችላላችሁ። አሪፍ ስራ ነው። ብዙ አብሮት የሚሰሩ ልጆች አሉ። እናንተም በጠቀም ትችላላችሁ ብዬ ነው ወደዚህ ሚዲያ ያልጣት። ምንም አይነት አድቨርት ምናምን ተከፍሎኝ አይደለም። ስለዚህ እነኝን ተጠቀሙና ከድርጅት ጋር ማውራት ትችላላችሁ። የድርጅቱን አድራሻ ታች ላይ ማስቀምጥላችኋለሁ። አላይ ደግሞ በሌ ቴሌግራም ሊንክ ውስጥ ግቡና እዛ ጋር በሌ ቴሌግራም፣ ፌስቡክ እና ዋትስአፕ ሊንክ አለ ከስር። በሱ ማውራት እንችላለን። ቁጥሬም እዛ ጋር ስላለ በዛ ማውራት ትችላላችሁ። አገናኛችኋለሁ ከድርጅቱ ጋር። ምንም አይነት ከእናንተ ኮሚሽን ምናምን የሚጠበቅ ነገር የለም። ስራ ብቻ ነው የምትሰሩት። የህትመት ዕቃ ታቀርባላችሁ ወይም ደግሞ የህትመት ዕቃ የሚገዙ ታቀርባላችሁ። ለእናንተ ኮሚሽን ይሰጣል ማለት በቃ ያ ነው ስራ። የመጀመሪያ ካፒታል ምንም አይነት ካፒታል ሳይኖራችሁ ስራ ፍላጎት ያላችሁ ሰዎች መጀመሪያ ላይ እንደነገርኳችሁ ስኪላችሁን የውስጣችሁ ያለውን ስኪል መርምሩ። ሁለተኛ እድሎችን ተጠቀሙ። በእነዚህ ስደትን ምርጫ ሳታደርጉ እነዚህን በማየት አገራችሁ ላይ ለመስራት ሞክሩ። የዛሬ ቪዲዮ ይሄ ነበር። በቀጣይ ቪዲዮ እንገናኛለን። መልካም ሰላም።